መሳቅ ፈገግታ አይካተትም እዚህ ውስጥ። ከሰላት በፊት የሰማኸው የኡስታዙ ቀልድ ወይ የሆነ ነገር ትዝ ብሎ ሰላት ውስጥ ሳቅህ መጣ፣ ፊትህ በፈገግታ ተሞላ፣ ድምፅ አልወጣም። ምን ይሆናል ሲባል ፈገግታው ሰላት አያበላሽም። ضحክ ከተባለ ድምፅ ያለው ነው። ያ ድምፅ ያለው ከሆነ ሰላት ይበላሻል። እንደውም በአንዳንዶቹ ዘንድ ውዱእ ማድረጉ ራሱ የተወደደ ነው። አላ ኩሊ ሐል አضحኩ መሳቅ ድምፅ ያለው ሳቅ ከሆነ ሰላቱን ያበላሻል። ሶስተኛ አልአክል መብላት መጠጣት። መብላትና መጠጣት ሰላት ውስጥ ከገባ በኋላ ምግብ መጠጥ መጀመር ያበላሻል። የቀረውን ማጠናቀቅስ? አንዳንዱ ሰላት ላይ ከገባ በኋላ እዚህ ውስጥ አንዳንድ የቀሩ አሉ፣ በምላስ እንዲህ እያሽከረከረ ይውጣቸዋል፣ ቦታውን ለማጽዳት ማለት ነው። ይሄ ሰላትን አያበላሽም ነው። መብላት ሲባል እንደ አዲስ በእጁ የሚያነሳው የሚጠጣው የሚበላው ከሆነ ነው። ይሄም ሰላት ያበላሻል።